80 ሺህ ብር ነው እያላችሁ የምታወሩ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ናችሁ ሆይ? እኔ ዩር ኔም ቢዩቲፉል ነኝ እና ዛሬ የምናወራው አለ ማለት ነው። እሱም ምንድነው? ስለ መዳም ቅመም ደመወዝ ስለ መኒ ይሆናል ማለት ነው። ውድ ተከታታዮቼ ባልሽ ወይንም ደግሞ ጓደኛሽ አንቺ እኮ ደመወዝሽ 60-80 ሺህ ብር ነው እና ተዘማልፎ 120 ሺህ ነው የሚልሽ ካለ ነይ ይሄን ቪዲዮ ሼር አድርጊለት። ና ወንድሜ ብረው የትም አትሄድ እንዴ። እኛ አረብ ሀገር ተሰደን የመጣን ሰዎች ደመወዛችን ቢያንስ 1000 ነው ወይ ደግሞ 700፣ በተለይ ጠለቦች 700-800 ነው ደመወዛቸው። በህገ ወጥ መንገድ አዲስ ለሚገቡት ደግሞ ደመወዛቸው 1000 ብር ነው እና ከዛ 1000 ብር ላይ ምን ያወጣሉ መሰላችሁ? አንደኛ ኔት ይሞላሉ። በትልቁ ኔት እናንተን ሌት ቀን የሚያወሩበት ኔት ይሞላሉ። ከዛ ሁለተኛ ደረጃ ደግሞ ሞዴስ አለ፣ ዲኒኬር ሚኒኬር የሚባለው አለ፣ ቅባት ምኑ የሚገዛው አለ። ሞዴሱ ቅባቱ ይገዛሉ በወር ሻምቦ ምናምን በወር ይገዛሉ። ከዛ ልብስ አለ፣ ልብስ ያንን ለዛ ያወጣሉ። ያንን አውጥተው ሲተርፋቸው ነው ለናንተ የሚልኩት። ከዛ 60-70 ሺህ የምትሉት 20 ሺህ አይሆንም። ባይዘው ከ30 ሺህ በታች ነው ደመወዛችሁ ማለት ነው። እና ሀባይብ 60-80 ነው። እኔ ይሄን የለይም ሀቢብቲ አንቺ እኮ ነሽ ይሄን ያህል ነው እያልሽ ከባልሽ ጋር ከቤተሰብሽ ጋር ከወንድምሽ ጋር የምትጣዩ በራስሽ ሰበብ ነው። ደመወዝሽ 1000 መተለን እዛ ሀገር የኖሩ አረብ ሀገር የኖሩ ሰዎች እነሱ ይሁን እንበል 60-70-80 ሺህ 120 ይሁን እንበል ኢንሻአላህ አላህ ያርግልንና እና የታክሲ አለ፣ የቤት ኪራይ ያለብን፣ ሞዴስ፣ ቅባት፣ ኔት አለ። ያን ወጪ ማን ነው የሚደፍንልን? ማን ነው የሚያወጣልን? ጤነኛ ናችሁ? እኛ እኮ ይሄን ሁሉ አውጥተን የሆዳችንን አውጥተን ከዛ የተረፈውን እኮ ነው እናንተ ማሰብ ያለባችሁ። ስለዚህ 60-80 ሺህ ብር ነው የሚልሽ ወንድ ወይንም የምትልሽ ጓደኛ ወይንም የሚልሽ ቤተሰብ ካለ ይሄንን ቪዲዮ ላኩላችሁ። እኛ እንደዛ አይደለም ደመወዛችን። እኛ ይሄ ሁሉ ወጪ አውጥተን ከዛ አበቃቅተን ነው ለእናንተ የተረፈውን የምንልከው። እና ይሄን መስላል ሀባይብ። ቪዲዮውን ከወደዳችሁት ላይክ ሼር ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ see you